ቁርአንም አላስተማረኝም አለ። ዑመር ወደ አባት ዞሩና ልጅህን በድለው ስታበቃ በደለኝ ትላለህ ወይ? ስልክ የማይፈልገው ሰው ከሆነ አንሽና ባባ የለም በይ፣ ቻርጅ ሰክቶን የወጣው በይ። ኩልኩም ራኢን ሁላችሁም ጠባቆች ናችሁ። ወኩልኩም መስኡሉን አን ረዕየቲሂ ሁላችሁም በምትጠብቁት ነገር ተጠያቂዎች ናችሁ። እንደው ልጆቻችንን ሷሊህ አላህ ያርግልን እያልን ነው ዱዓ የምናደርገው። ለምን? መስመር እየለቀቁ ስለሆነ። ኢንካነ ዑመሩ ላ የራና ዑመር የማይን ቢሆንም እኮ ፈኢነ ረበ ዑመር የራና የዑመር ጌታ አላህ ያየናል። ከልጆቹ ጋር በሳምንት አንድ ቀን የሚገናኝ አባት አለ። እሁድ ቀን ማታ ኢሻ ይሰግድና ዲኤስቲቪ ቤት ብሎ ይገባል። ማኪያቶ ለጠጣ ትንሽ እየተጫወትን ይላል። ወላጆችን ስንመለከት ከባድ የሚባል ትምህርት ቤት፣ ውድ የሆኑ ትምህርት ቤት ገንዘባቸውን ኢንቨስት አድርገው ልጆቻቸውን ያስተምራሉ። መልክም ይወገዳል። መልክ ያላትን አታግባ እያልኩ አይደለም። ሐዲሱ የሚለው ስታያት የምታስደሰት ስታዛት የምትታዘዝ ምን ትሆን ትፈልጋለህ ተባለ ትምህርት ቤት ላይ። ይህ ልጅ ሰሃባ አብዱላህ ኢብኑ ሙባረክ ታላቁ ዓሊም ከዚህ ቤተሰብ ነው የመጡት። የእናት የአባት መስተካከል ሷሊህ መሆን ዘርህ እንዲስተካከል አላህ ያደርጋል። ሙሩ አውላደኩም ቢሰላቲ ልጆቻችሁን በሰላት እዘዟቸው። ነቢዩ ዓለይሂ ሰላቱ ወሰላም የልጆቻችሁን እኮ አፍ መፍቻ በላኢላሃ ኢላላህ አድርጉታል። አላህ ያላገቡት ጭምር ነገ ሷሊህ ልጅ እንዲሰጣቸው ቅድመ ማድረግስ ያለባቸው ምንድነው? ከሚስቶቻችን ከዝርያዎቻችን ስጠን የአይኖቻችን ማረፊያ። ታዩ ሲጋራው ራሱ ዛቱ ሲጋራውን ባገኙ እንጨት አንስተው አፋቸው ላይ እንደዚህ ይላሉ። ለምን? ቤት ውስጥ ያሉት ስለሆነ። ይህ ሶስት ሐቅ አሉት። አንደኛው እናቱን ሊመርጥለት ይገባል። ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል። ሶስተኛ ቁርአን ሊያስተምረው ይገባል ሲል ይህ ልጅ ምን አለ? አባቴ ሶስቱንም አደረገ። ፈላ ተቁል ለሁማ ኡፍን ወላ ተንሃርሁማ አንዳቸውን ወይ ሁለታቸውን ካገኘ ፈላ ተቁል ለሁማ ኡፍን ኡፍ እንዳትል ቁርአን ላይ የተጠቀሰው ትልቁ ስድብ አላህ ይጠብቀን። ዛሬ እናቴን ኡፍ ብላት እኮ አረ ማሻአላህ እኔ ሷሊህ ነኝ። ለምን? ከኡፍ ውጭ አለ አይደል እንዴ? አላህ ይጠብቀን። ቦክስ አለ አይደል እንዴ? ሚገርፍ አለ አይደል እንዴ? ሚያመናጭቅ ሚሳደብ አለ አይደል እንዴ? بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ እዝነት ሰላም ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ኢንሻአላህ ልዩ የሆነ ርዕስ ሁላችንም የሚጠይቅ የሆነ ሁላችንም ልናስብበት የሚገባ በሆነ ርዕስ ላይ ቆይታ እናደርጋለን። እሱም የምንመለከታቸው ነው። ለምን ከተባለ ዛሬ ሰው ገንዘቡን በጣም ኢንቨስት ያደርጋል ከተባለ በልጁ ላይ ነው። በፊት የነበሩት አባቶች ተቸግረው ምን ብለው በአቅማቸው ልጆቻቸው እንዲማሩ ያደርግ ነበር። አሁን ያለው ትውልድን ስንመለከት ወላጆችን ስንመለከት ከባድ የሚባል ትምህርት ቤት፣ ውድ የሆኑ ትምህርት ቤት ገንዘባቸውን ኢንቨስት አድርገው ልጆቻቸውን ያስተምራሉ። ከራሳቸው በላይ ልጆቻቸው ትልቅ ደረጃ እንዲደርሱ ይመኛሉ። ነገር ግን በየትኛው መንገድ እየሄድን ነው? ተመርቀው ትልቅ ደረጃ ደርሰው አባት እናት እንዲንከባከቡ፣ ቤተሰብን እንዲንከባከቡ፣ ጎረቤትን፣ አካባቢውን፣ ሀገርን እንዲንከባከቡ ምን ይጠበቅብናል? ልጄን እንዴት ላሳድገው በሚል ርዕስ ከእናንተ ጋር ቆይታ እናደርጋለን። ልጆች የአላህ ስጦታ ናቸው። ነቢያቶች በአጠቃላይ ዱዓ ያደረጉበት
ኢብራሂም ዓለይሂ ሰላም ዱዓ ያደረጉበት፣ ዘከርያም ዱዓ ያደረጉበት፣ ደጋግ ሰዎች ዱዓ ያደረጉበት ጉዳይ ነው። ለምን? የልጅ ጉዳይ ቀላል አይደለም። ዛሬ ሰው አንድ ወንድም ከትላንትና ወዲያ እንደው በፊት ርዝቃችን ይስፋ አፊያ ይስጠን ምን ብለን ዱዓችን ይሄ ብቻ ነበር። አሁን ግን ያለው ዱዓ ግን አለኝ ስለው እንደው ልጆቻችንን ሷሊህ አላህ ያርግልን እያልን ነው ዱዓ የምናደርገው። ለምን? መስመር እየለቀቁ ስለሆነ። ከዛ በፊት በወላጆች ላይ የሚጠበቀው ምንድን ነው? እኔ ላይ ያለብኝ ኃላፊነት ምንድን ነው? ኃላፊነቴን ሳልወጣ ልጄ ሷሊህ ይሆንልኛል፣ ልጄ እኔን ይንከባከበኛል ማለት ማይታሰብ ነገር ነው። ሰው የዘራውን ነው የሚያጭድ። ያልሰራሁትን ነገር ላገኝ አልችልም። ስለዚህም በምን መልኩ ልጄን እናሳድግ? ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዩኒን ወጀዐልና ሊልሙተቂና ኢማማ። ይሄ ደጋግ ሰዎች ዱዓ ነበር። ጌታችን ወይ ሀብለና ሚን አዝዋጅና ወዙርያቲና፣ ከሚስቶቻችን ከዝርያዎቻችን ስጠን የአይኖቻችን ማረፊያ። ወጀዐልና ሊልሙተቂና ኢማማ፣ ሊልሙተቂና ኢማማ፣ አላህን ለሚፈሩ ኢማም አድርገን እያሉ መሪ አድርገን እያሉ ዱዓ ያደርጋሉ። ለምን? አስፈላጊ አንገብጋቢ ጉዳይ ስለሆነ። ስለዚህም ልጆችን እንዲስተካከሉ ብዙ ነገር እናያለን። የመጀመሪያው ግን ከጋብቻ በፊት ማስተካከል። አሐዱ ሰለፍ ምን ይላሉ? እኔ ለእናንተ ውለታ እኮ ያልኩላችሁ ከመወለዳችሁ በፊት ነው አላቸው። ልጆች ግራ ገባቸውና አባታችን እኛስ ተወልደን አብልተሃል፣ አጠጥተሃል፣ አልብሰሃል፣ አስተምረሃል፣ ይሄ ውለታ ነው። ከመወለዳችሁ በፊት እንዴት አሉት? እናንተ ሷሊህ እንድትሆኑ ሷሊህ ልጅ ሴት እናታችሁን መምረጤ ለእናንተ ውለታ ነው አላቸው። ለልጆች መስተካከል የትዳር ማማር፣ የሁለቱ ባለትዳሮች የባልና ሚስት መስተካከል ትልቅ አስተዋጽኦ አለው። ታሪክን እንመልከታ። ዑመር ኢብኑ አብዱልዓዚዝ አምስተኛው ኸሊፋ ዑመር ኢብኑ አብዱልዓዚዝ ከየት ቤተሰብ ተገኘ? በአንድ ወቅት ዑመር ኢብኑ አልኸጣብ ረዲየላሁ አንሁ አሚር አልሙእሚኒን ሁለተኛው ኸሊፋው አዋጅ አወጁ። ወተትና ውሃን ቀላቅላችሁ እንዳሸጧል። ይህን አውጀው አስተምረው ሲበተኑ አንድ እናትና ልጅ ንግግር ጀመሩ። እናትየው ምን ትላለች? ወተቱ እንዲበዛ ውሃ ጨምሪበት ትላለች። ልጅ ሷሊህ ነበረችና ቅድም እኮ አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ከልክለዋል አለች። አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ከልክለዋል ስትል እናት ምን አለች? ዑመር የት ያየናል? ዑመር የት ያየናል? ቅድም ነው የከለከለናል። እቺ ወጣት ማለት ኢንካነ ዑመሩ ላ የራና፣ ዑመር የማይን ቢሆንም እኮ ፈኢነ ረበ ዑመር የራና፣ የዑመር ጌታ አላህ ያየናል አለች። አላህ የትም ቦታ ይመለከታል፣ ከሱ የሚሰወር ነገር የለም ብላ ስትናገር ዑመር እችን ንግግር ሰሙ እያለፉ ነበር። ቤቱን ምልክት አድርጉልኝ ብለው ሄዱና ቤታቸው ገብተው አንድች ሷሊህ ልጅ ደግ አግኝቻለሁ፣ ማን ነው ከእናንተ መካከል የሚያውቀው? ዑመር አጋቡ ልጆቻቸውን። ከዛ ቤተሰብ አምስተኛው ኸሊፋ ዑመር ኢብኑ አብዱልዓዚዝ የተገኙት ከዛ ቤተሰብ ነው። አብዱላህ ኢብኑ ሙባረክ ታላቁ ዓሊም ሙጃሂድ፣ ነጋዴ፣ ዓቢድ፣ ዛሂድ ዓመቱን ለአራት ከፍለው 3 ወር ለጂሃድ 3 ወር ለዒባዳ ሀውላ ላይ ገብተው አላህን የሚገዙበት፣ ለዒልም 3 ወር ለንግድ ከፍለው በሁሉም ነገር አላህ ያሳካላቸው እኚህ ትልቅ ዓሊም ከየት ቤተሰብ ተገኙ? እንደዚሁ ተቅይ ከሆኑ ቤተሰብ። የአብዱላህ ኢብኑ ሙባረክ አባት ሙባረክ የአንድ አትክልተኛ ሰራተኛ ነበር። ይህ አትክልተኛው ቀጠራቸውና ይህ አትክልተኛ ሲባል ይሄ 3 ኪሎ 4 ኪሎ የሚሸጥበት ቦታ አይደለም፣ ዋናው ፋብሪካው የብርቱካን ፋብሪካ። ከዕለታት አንድ ቀን መጣና ጣፋጭ ብርቱካን ስጠኝ አላቸው። ቆርጠው ሰጡት። ይጎመዝዛል። ጣፋጭ ነው የምልህ እኮ አለ። አሁንም ቆርጠው ሰጡት።
ሲበላው ይጎመዝዛል። ጣፋጭ እያልኩ የሚመርጥ ሰጠኛለህ፣ እኔ ላይ ታላግጣለህ፣ ታሾፋለህ ሲላቸው ወላሂ በአላህ ይሆንብኛል። እዚህ ቤት ከተቀጠርኩ ሰዓት ጀምሮ አንድ ቀን ጣፋጭ የቱ ነው መራራው የቱ ነው ቀምሼው አላቅም። ሱብሃንአላህ። ይህ ሰው ምናለ ይህ ላማክረው የሚገባ ትልቅ ሰው ነው። የይሁዳዎቹ ነሳራዎቹ ልጆቻቸውን ሲድሩ ለጉራ ለዝና ለምን ብለው ይድራሉ? አንድ ሙስሊም ልጁን ለማን መዳር ያለበታል? አላህን ለሚፈራ ስነ ምግባር ላለው አኽላቅ ላለው አማና ለሚጠብቅ ሲለው እዚህ ካለው ከአካባቢ እንዳንተ አላህ የሚፈራ ስነ ምግባር ያለው አማና የሚጠብቅ የለም፣ ልጄ ላንተ ድሬሃለሁ። ሱብሃንአላህ። ለሰራተኛው ለዛ ለአትክልት ለሚጠብቀው ሰው ከነሱ ቤተሰብ ማን ተገኘ? ቅድም ያልኳችሁ አብዱላህ ኢብኑ ሙባረክ ታላቁ ዓሊም ከዚህ ቤተሰብ ነው የመጡት። የእናት የአባት መስተካከል ሷሊህ መሆን ዘርህ እንዲስተካከል አላህ ያደርግልሃል። ስለዚህም ነው ቅድም ያልኳችሁ ከሰልፎች አንደኛው ሰለፍ ምን አሉ? ለእናንተ ውለታ የዋልኩላችሁ ከመወለዳችሁ በፊት ነው። ሷሊህ ለዚህ ነው አንድን ሴት ሊማሊሃ ወሊጀማሊሃ ወሊነሰቢሃ ወሊዲኒሃ ሴት ለአራት ነገር ትመረጣለች። ወይ ለገንዘቧ ወይም ለመልኳ ወይም ለዘሯ አለዛም ለዲኗ። ነቢዩ ሰለላሁ ዐለይሂ ወሰለም ምናሉ? ዲኗን ምረጥ፣ ማይጠፋ ነገር ዲን ነው። መልክም ይወገዳል፣ መልክ ያላትን አታግባ እያልኩ አይደለም። ሐዲሱ የሚለው ስታያት ምታስደሰት ስታዛት ምትታዘዝ ማለት በቃ አንተ የገባችልህ አንተ ለአይን ላይ የገባችልህ መልክ ያላት ስታዛት ምትታዘዝ ደግሞ ዲን ያላት ማለት ነው። ገንዘብ ብለህ ምን ብለህ ከገባ ገንዘቡም ያልቃል። ዋናው መስፈርትህ ዲን ሊሆን ይገባል። ለምን? ለነገ ሐያትህ አንተ ከሞትክ በኋላ የሚያስታውስህ ልጅ እንዲመጣ ዱዓ የሚያደርግልህ ልጅ እንዲመጣ ዛሬ መስራት ያስፈልጋል። ስለዚህ ያላገባችሁ ዱዓ አድርጉ። ስታገቡም አንቺም እህቴ ሷሊህ የሆነው ምረጪ፣ አንተም ሷሊህ የሆነችዋን ምረጥ። ደግ ሷሊህ። ስለዚህ ሷሊህ ለማግኘት ሷሊህ መሆን፣ ዱዓ ማድረግ፣ ያ ረብ ለግሰኝ ብለህ ዱዓ ማድረግ። የዛሬ ዓመት የተዘራ ነገርና ዛሬ የሚዘራው አንድ ነው። ቀድመ ዱዓ አድርግ አላህ ሀያት እንዲያስተካክል። ለምን? በዚች ዱንያ ላይ አንዱ የአይን ማረፊያ ማለት ልጆች ናቸው። አልማል ወልበኑን ዚነቱል ሐያት ዱንያ፣ ገንዘብ፣ ልጆች የዱንያ ጌጦች ናቸው ብሎ አላህ ገልጸዋል። ስለዚህም እንዴት ልጆቻችንን በምን መልኩ እናሳድግ የዛሬው ፕሮግራማችን ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም ከሳቸው ሞዴል ነው፣ የእሳቸውን መንገድ ነው የምንይዘው። እንዴት ነበር ልጆቻቸውን ያሳደጉት? እንዴት ነበር መንገድ የሚያመላክቱት? አላህ ራሱ ትልቁ የልጆች ተርቢያ ማደጊያው ሰላት ስለሆነ ሰላት ላይ ቅድሚያ ሰጥቷል። ወአሙር አህለከ ቢሰላቲ ወስጠቢር አለይሃ፣ ቤተሰብህን በሰላት እዘዝ በሱ ላይ ጽና አለ። በሰላት ላይ ጽና። ዑመር ብን ኸጣብ ረዲየላሁ ዐንሁ ወካነ ዑመር ብን ኸጣብ ኢዘ እስተይቀዘ ፊ ሃዚሂ ሚነ ለይል፣ በሌሊቱ የተነሱ ጊዜ ዑመር ቃመ አህለሁ ሊሰላት፣ ለሰላት ቤተሰቦቻቸውን ይቀሰቅሱ ነበር። ወተላ ሃዚሂል አያ፣ ከዚህ የቁርአን አያ ቀሩ። ወአሙር አህለከ ቢሰላት ወስጠቢር ዐለይሃ፣ ቤተሰብህን በሰላት እዘዝ በሱ ላይ ጽና። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም ልጆቻችሁን ለሰላት እዘዟቸው፣ ሙሩ አውላደኩም ቢሰላቲ፣ ልጆቻችሁን በሰላት እዘዟቸው። ወሁም አብናኡ 7 ሲኒን፣ የ7 ዓመት ልጅ ሲሆኑ እድሜያቸው 7 ሲሞላ በሰላት እዘዟቸው። ወድሪቡሁም ዐለይሃ ወሁም አብናኡ 10 ዓመት ሲሞላቸው ደግሞ ትንሽ ግረፏቸው ካልሰገዱ። ሰላት ላይ አጠናክሯቸው። ሰላት ላይ እየዝም ብያሉ 10 ዓመት ከሞላ ግን ትንሽ ምቷቸው ነው ዑመር። ወፈርቁ በይነሁም ፊል መዳጂዕ፣ በመኝታቸውም ደግሞ 10 ዓመት ሲሞላ ደግሞ ላይዋቸው። ያቸው የእስላም አደብ
ልጆቻችን በልጅነታቸው እንዴት ተርቢያ እንደሚያስተምር 10 ዓመት ሲሞላ መኝታቸውን ለዩ። አንድ ክፍል ከሆነ እስካለ ቱታ አሉ ሴተኙ፣ ሴቷ ከሴቷ ጋር ተኛ፣ ወንዱ ከወንዱ ጋር ተኛ። ቱታ ይመሳሰላል መኝታቸው። ራቁት ማስተኛት የለብህም ማለት ነው። አላህ ግን ርዝቁን ካሰፋልህ ለይታ አስተኛ። ለምን ከተባለ ልጆች በልጅነታቸው ኸይር ነገር ስታሳያቸው በዛው ይዘው ያድጋሉ። ለዚህ ነው ያልዘራነውን አናገኝም። ሷሊህ አድርገን መልካም አድርገን ካሳደግናቸው መልካም ነገር እናገኛለን። ዛሬ አፉን ሲፈታ በዘፈን ሲፈታ እናት አባት ይደሰታሉ። ልጄ አፈታልኝ እያሉ በላ ነው። ነቢዩ ዓለይሂ ሰላቱ ወሰላም የልጆቻችሁን እኮ አፍ መፍቻ በላ ኢላሃ ኢላላህ አድርጉታል። ላኢላሃ ኢላላህ እንዲሉ፣ አላህ አላህ እንዲሉ፣ አላሁ አክበር እንዲሉ አለማምዳቸው። የኢስላም ፍቅር ውስጣቸው እንዲገባ ማለማመድ፣ ተርቢያን ገና ከልጅነታቸው ማሳየት። 7 ዓመት ሲሞላ በሰላት እዘዝ። ልጆች ብዙ ጊዜ ቤት ውስጥ የሚሰራውን ከትእዛዝ ይልቅ በተግባር የሚሰራውን ኮፒ የማድረግ ባህሪ ያላቸው። እያንዳንዳችን ቤት አላጋጠመንም? ልጅ ባይኖርም ታናሽ ወንድምህ፣ የወንድምህ ልጅ፣ እህት ልጅ የመሳሰሉት አላጋጠመም? በምን ውዱ ሲደረግ ካዩ ልጆች ተርቲቡን ባይጠብቁም ውዱ ያደርጋሉ። ኢማም ሆኖ ሊያሰግዱ ፊት ለፊት ይመጣሉ። ለምን? ቤት ውስጥ ያሉት ሰላት ነው። ሰላት ነው ቤት ውስጥ ያሉት። አላህ ይጠብቀን። ሌላ ነገር ደግሞ ካዩ ሲጋራ ሲጨስ ካዩ አላህ ይጠብቀን። አሚን በሉ። በዚህ የተፈተኑን አላህ ነጃ ይበለው። ሲቃም ካዩ፣ ኸምር ሲጠጣም ካዩ፣ ሲጋራው ራሱ ዛቱን ሲጋራውን ባገኙ እንጨት አንስተው አፋቸው ላይ እንደዚህ ይላሉ። ለምን? ቤት ውስጥ ያሉ ስለሆነ። አየህ፣ ልጆች በተግባር የሚያዩትን ነገር ኮፒ ለማድረግ ይጥራሉ። ሀታ በቃላት ጭምር ጥንቃቄ ይፈልጋል ከኛ ተርቢያ ለማያሳዝ። አንዳንድ ወላጅ ስራ ሲሄድ ልጅ ሲያለቅስበት ሲከተለው፣ ቆይ ማታ ስመጣ ቸኮሌት ይዤ እመጣለሁ፣ ብርቱካን ይዤ እመጣለሁ። ላ ካልክ ይዘህና አለዛ ውሸት እያስተማር ነው። ግልጽ ነው አይደል? አብዛኞቻችን እንላለን ለመሸወድ። ስትመጣ ባዶ እጅን የመጣው ውሸት እየተማረ ነው ይልች። ነቢዩ ዓለይሂ ሰላቱ ወሰላም አንዷ ሴት ና ተምር ልስጥ አለችው ለልጁ። ይዘሻል አላት። አዎ ባትይዥ ኖሮ አንድ ውሸት ተብሎ ይጻፍብሽ ነበር። ህፃን ነው ብሎ ማታለል። እኛ ድንገት በጊዜው አታለናል፣ ግን ለነሱ እያስተማርናቸው ያለው ነገር ከባድ ነገር ነው ልጆቻችን። ስለዚህ የሁሉ ገንዘብ ኢንቨስት አድርገን የምናስተምራቸው ልጆች ከኛ የሚወስዱት ተርቢያ ምንድን ነው? ውሸት ከለመዱ ወላሂ ነገ ያድጉና የተለያየ ቦታ ይሄዳሉ። ልጄ የት ነበርክ ስትለው ዳዕዋ ያዳመጥኩ ነው ይልሃል። መስኪን ነበርኩ ከመግሪብ እስከ ኢሻ። እሱ ያለው እኮ ሌላ ቦታ ነው። ውሸቱን ከማን ተማረ? ከኛው። አንዳንዴ ስልክ ላይ አላጋጠማችሁ? ስልክ የማይፈልገው ሰው ከሆነ አንሽና ባባ የለም በይ፣ ቻርጅ ሰክቶን የወጣው በይ አላ የለም፣ ቻርጅ ሰክቶን የወጣው በይ የለም በይ። አላህ ሲያዋርድ አንዳንዴ ልጆች ያነሱና ባባ የለም በይ ብሎኛል ትላለች ወይ ይላል። ሱብሃንአላህ። ምን እያስተማርናቸው? ተርቢያ ምን ሰጣቸው? ከኛ የሚያዩትን ነገር ነው ይዘው የሚያድጉት። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም ከሳቸው ጋር አንድ ልጅ ምግብ እየተመገበ ባለበት ሰዓት ላይ ይህ ሕፃን ልጅ እጁ ብዙ ቦታ ያዳርስ ነበር። አደቡ ጣዕም አለና ገና ልጅ ነው። እዛ በዛ ሲል እጁን ሲያደርግ ረሱል ሰለላሁ ዐለይሂ ወሰለም ምን አሉት? ያ ጉላም፣ አንተ ልጅ ሰሚላህ፣ መጀመሪያ ቢስሚላህ በል። ልጅ ነው። ወኩል ቢየሚኒክ፣ በቀኝህም ብላ። ወኩል ሚማ የሊክ፣ አጠገብ ካለውም ብላ። እዛ አትበል። አደብ በልጅነቱ። ሐሰን የሰደቃ ተምር ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰደቃ ገንዘብ ለሳቸው አይፈቀድም። ተምር ነገር መጣና ሐሰን ኢብኑ ዓሊ የልጃቸው የፋጢማ ልጅ ሐሰን ያንን ተምር አንስቶ ሲበላ ረሱል ዓለይሂ ሰላቱ ወሰላም ተቆጡት። ካካ ልክኛ ካካ እንደምንለው አለ። ተው እኛ የነብይ ቤተሰቦች
የሰደቃ ገንዘብ እንደማንበላ አታውቅም እንዴ? ገና ከልጅነቱ ነብዩ ሰለላሁ ዐለይሂ ወሰለም ተርቢያ ያሳዩታል። ስለዚህ ኃላፊነት አለ ሁሉም ላይ። ረሱል አለይሂ ሰላቱ ወሰላም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ባስተላለፈ ሐዲስ እንደዚያ በደንብ ስሙኝ ሐዲስ ኩልኩም ራኢን ሁላችሁም ጠባቆች ናችሁ ወኩልኩም መስኡሉን አን ረዕየቲሂ ሁላችሁም በምትጠብቁት ነገር ተጠያቂዎች ናችሁ። ወረጁሉ ራኢን ወልኢማሙ ራኢን አንድ ኢማም ሆነ መሪ የሆነ ሰው ጠባቂ ነው። ወመስኡሉን አን ረዕየቲሂ በተመደበበት በተሰማራበት ኃላፊት ላይ በሚመራው ህዝብ ላይ ተጠያቂ ነው አሉ ረሱል አለይሂ ሰላቱ ወሰላም። ወረጁሉ ራኢን አባቶች ስሙ ወረጁሉ ራኢን አንድ አባት አባወራ ፊ አህሊሂ በቤተሰቡ ላይ ጠባቂ ነው። ወመስኡሉን አን ረዕየቲሂ በተሰጠው ኃላፊነት ደግሞ ይጠየቃል። ልጅህን እንዴት አሳደግከው? በቤተሰብ ጉዳይ እንዴት ነበረ? ኃላፊነት አለ፣ ይጠየቃል አሉ። ወልመርአቱ ራዕየቱን ፊ በይቲ ዘውጂሃ እንደዚሁም ሴት ልጅም በቤቷ በባሏ ቤትና በልጆቹ ተጠያቂ ናት። ወመስኡሉን አን ረዕየቲሃ ጠባቂ ናት። በምትጠብቀው ነገር ተጠያቂ ናት። በተርቢያ የማሳደግ ኃላፊነት አለባት። ለዚህ ነው ስታገባ ሷሊሆችን አግባ ማለት ጥቅሙ ላንተ ነው። ለምን ከተባለ ልጆች የሚውሉት ከእናት ጋር ነው። አባት ስራ ነው በአብዛኛው አይደል? የመስጊድ ኢማምም ከሆነ መስጊድ ነው። ነጋዴም ከሆነ ንግድ ቦታ ነው። አስተማሪም ከሆነ እንደዛ፣ ዶክተርም ከሆነ ብቻ በተሰጠው ኃላፊነት ስራ ላይ ስለሚውል አብዛኛው ልጆች ከእናታቸው ጋር ነው የሚውሉት። ሷሊህ የሆነችዋን ስታገባ ሷሊህ ልጅ ተርቢያ እንዲኖረው እቺ እናት ኃላፊነት ትወጣለች። ኢማሙ አሕመድ ረሕመቱላህ ዐለይህ ሷሊህ እናት ናት እንዲያሳደገቻቸው። ኢማሙ አሕመድ የቲም ነበሩ። ቡኻሪ ሙሐመድ ቢን እስማኤል ረሕመቱላህ ዐለይህ የቲም ናቸው። እናት ናት ቡኻሪን ዳሬ ለኛ የሆነ ሐዲሶች እንዲዘግቡ ያደረገች። ኢብኑ ተይሚያ ረሕመቱላህ ዐለይህ ኢብኑ ተይሚያ እኮ የሴት ስም ነው፣ በእናታቸው ስም ነው የሚጠሩት። ያሁሉ ትግል ያሁሉ እስር ቤት ሲያሳልፉ እንዲታገሉ ያደረገች እናት ናት። ሱፊያኑ ሰውሪ ሱፊያኑ ሰውሪ ምን ትል ነበር? የቤቱን ስራ ለኔ ተውልኝ መስጊድ ላይ ትል ነበር። ስለዚህ ሴቶች ትልቅ ኃላፊነት በልጅሽ ላይ ገና ከልጅነቱ ጀግና እንዲሆን፣ አኽላቅ ስነ ምግባር የተማረ እንዲሆን፣ ዳኢ እንዲሆን፣ ኸጢብ እንዲሆን፣ የመስጊድ ኢማም፣ ዶክተር፣ የሀገር መሪ፣ ኢንጂነር ሁሉም ነገር እንዲሆን ሴቶች ላይ ትልቅ ኃላፊነት አለ። አልኡማ መድረሰቱ እናት ትምህርት ቤት ናት። ገና ጡት ስትሰጠው የምትሰጠው የምታበረክተው ነገር አለ። ዛሬ አላህ ይጠብቀን። አንዳንድ አባት በደረሰኝም ኢንፎርሜሽንም በተመለከትኩት ከልጆቹ ጋር በሳምንት አንድ ቀን የሚገናኝ አባት አለ። እሁድ ቀን በሳምንት አንድ ቀን ብቻ። እሱም አላህ ያዘነለት ለንግድ ዱባይ፣ ቻይና የተለያየ ቦታ ካልሄደ ማታ ኢሻ ይሰግድና ዲኤስቲቪ ቤት ብሎ ይገባል። ማኪያቶ ለጠጣ ትንሽ እየተጫወትን ይላል። ኢሻ ሰግደ ቤት መግባት ነበር። ለልጅ ጊዜ ስትሰጠው ነው ነገ አድጎ ላንተ ጊዜ ሊሰጥህ የሚችለው። ያመሽና ማኪያቶ ምን እያለ ከጓደኛው ተጫውቶ ሲገባ ልጆች ተኝተዋል። ጠዋት እሱ ተኝተዋል። ልጆች ትምህርት ቤት ሲሄዱ ሰርቪስ ነው ይዟቸው የሚሄዱ። ሰርቪስ ይዟቸው ይሄዳል። ምናልባት በሳምንት አንድ ቀን እሁድ ቀን ምናልባት ሱብሃንአላህ። ታዲያ ዛሬ ጊዜ ያልሰጠሁት ልጄ ጊዜ ያልሰጠኋት ልጄን እንዴት ነው ነገ ለኔ ሐቅ ልትወጣ የምትችለው? ወላጆች ብልጡ ነው ወላሂ። ልጆቻችን ላይ ኢንቨስት ማድረግ በገንዘብም በእውቀትም በጊዜም እነሱን መንከባከብ ነገ ለኛ ይጠቅመናል። ዑመር ብን ኸጣብ ረዲየላሁ ዐንሁ አንድ ልጅ አባቱን ሐቁን ገፈፈና አዛ አድርጎ አባት ዑመር ጋር መጥተው ከሰሱ። ልጄ ሐቄን ገፈፈኝ፣ ሐቄን ወሰደብኝ፣ ሐቄን እየተወጣ አይደለም እየበደለኝ ነው ሲላቸው፣ አንተ አባትህን አትታዘዝ፣ የአባትን ሐቅ አትወጣም ሲሉት ልጁም ደፋር ነበርና ልጅ ሐቅ የለውም እንዲህ አላቸው። አለው አሉት ዑመር። ምንድን ነው የልጅ ሐቅ አላቸው።
አሉት ብለው ጠየቃቸው ለዑመር። ልጅ 3 ሐቅ አሉ አሉት። አንደኛው እናቱ ሊመርጥለት ይገባል። ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል። ሶስተኛ ቁርአን ሊያስተምረው ይገባል ሲል ይህ ልጅ ምን አለ? አባቴ 3ቱንም አደረገ። እናቴን እሳት አምላኪ ናት፣ ወይም በአንዳንድ ዘገባ ዝም ብሎ ከመንገድ ነው የወለደኝ፣ በእናቴ እንወራለሁ። ስሜም አብተር ማለት ቆራጣ ማለት ነው። አየህ፣ ለልጆቻችሁ ስም ስታወጡ ጥሩ ስም አውጡ። ሐቅ ነው፣ የነሱ ሐቅ ነው። እስልምና ጥሩ ስም፣ በጣም ተወዳጅ ስም አብዱላህ፣ አብዱራህማን የተወደዱ ስሞች ናቸው። እንደዚሁም በነቢያቶች ስሞች ተሰየሙ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዩሱፍ፣ ኢብራሂም፣ ዘከሪያ የመሳሰሉት የነቢያቶች ስም ተወዳጅ ነው። አለዛ ጥሩ ስም ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ ሁዝን የሚባል ሰው ነበር። ሁዝን ማለት ሐዘን ነው። ሁዝን አንተ ሰህል አሉት። አንተ ሰህል ነገር አገር ሲሉት አባቴ ያወጣልኝን ስም አልቀይርም አላቸው። ሰዒድ ብን ሙሰይብ ሐዲሱን ሲጨርሱት ምን ይላሉ? ታሪኩን ሲናገሩ ከዛ ቤት ከዚህ ቀን በኋላ ሐዘን ጠፍቶ አያውቅም። አንዳንዴ ተፋዑል ይሆናል ስም ስታወጣ ጥሩ ስም እንጂ መስልምና ይሄ አሸብር ምናምን እንደዛ አይነት ስም ጥሩ ስም ለልጆቻችሁ ጥሩ ስም ሐቃቸው ነው። ቁርአንም አላስተማረኝም አለ ዑመር። ወደ አባት ዞሩና ልጅህን በድለው ስታበቃ በደለኝ ትላለህ ወይ? አይ ለልጆቻችን ሐቅ ዛሬ ተርቢያ ለመስጠት ጊዜ ካልሰጠናቸው፣ እስልምናን ካላስተማርናቸው፣ ቁርአንን ካላሳወቅናቸው ነገ ካደገ በኋላ ባባ መጣ ይላል፣ ሼባው መጣ ይላል፣ አሮጊቷ መጣች ይላል። ለምን? እስላምን አላወቀም። አንድ ቤተሰብ ቅርብ ጊዜ እኮ ነው አባት ሞቱ። ለቅሶ ሳይበርድ ገና እንኳን ሳምንት አልሞላ ልጆች በውርስ መገዳደር ጀመሩ፣ መጣላት ጀመሩ። ለምን ከተባለ ተርቢያ። ሱብሃንአላህ። ልጅህን አንተ መንከባከብ ወላሂ ለአንተ ነው ጥቅም። ነቢዩ ሰለላሁ ዐለይሂ ወሰለም ምናሉ? ኢዛ ማተ ልኢንሳን እንቀጠዐ አመልሁ ኢላ ሚን ሰላስ። የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል 3 ስራ ሲቀር። የመጀመሪያው ሰደቀቱ ጃሪያ፣ ዘውታሪ የሆነ ሰደቃ አላህ ይለግሰን። አሚን በሏ። የምንሰራ አላህ ያድርገን። መስጊድ መገንባት፣ መድረሳ መገንባት፣ ጉድጓድዋ ማውጣት፣ ሰዎች የሚጠቅም ነገር ሰርተህ ከሄድክ ከሞትክ በኋላ ፋይል አይዘጋም። ሰው በሰገደ ቁጥር ይመዘገባል። መድረሳው በተማሩበት ቁጥር ይመዘግባል። ሰደቀቱ ጃሪያ፣ ዘውታሪ ሰደቃ ትጠይቃለህ። ሁለተኛው አው ዒልሙን ዩንተፈዑ ቢሂ፣ ሰዎች የሚጠቀሙበት እውቀት፣ ሐዲስ አስተምረ፣ ቁርአን አስተምረ፣ ተፍሲር አስተምረ፣ ተርቢያ፣ አኽላቅ፣ አቂዳ አስተምረ ስትሄድ ያስተማርካቸው ሰዎች በተማሩ ቁጥር ባስተማሩ ቁጥር አጅሩ ይጻፍልሃል፣ አይዘጋም። ሶስተኛው አብዛኞቻችን ልናገኘው የምንችለው አወለደ ሷሊህ የድዑ ለህ፣ እናት አባት ጥሩ ልጅ ትተው ከሄዱ በኋላ ዱዓ ሲያደርግላቸው አላህ የነሱን ስራ እንዲቋረጥ አያድርግም። ነገ አባት መዝገቡ በዝቶ ይመጣል። ጌታዬ ከየት መጣ ይላል። ዱንያ ላይ ትተው የሄድከው ልጅ ነው ይላል። በልጅህ ነው ለአባቴ ብለህ ሰደቃ ስታወጣ፣ ውሃ ጉድጓድ ስታስቆፍር፣ በአባት ስም በእናትህ ስም አጅር ለነሱ እንዲሆን ያዝ። ይሄ ዛሬ የሰራነው ስራ ነው። ነገ ከሞት በኋላ ራሱ ጥሩ ልጅ አሳዳጊ የበደለ ሲባል ሰማላችሁ? ምን ማለት ነው? አሳዳጊ የበደለው እኮ ማለት በተርቢያ አላሳደገው እየተባለ እኮ ነው። ወይስ አንተ ሷሊህ ሆነ አሳድገው፣ አንተ ከሞትክ በኋላ ልጅህም ሷሊህ ሆኑ ሰዎችን ሲንከባከብ ማሻአላህ አባቱም እንደሱ ነበር፣ ሷሊህ ነበር፣ አላህ ይርሐመው፣ አይ አላህ ይርሐመው፣ አላህ ይዘንለት ሚል ልጅ በአንተ እንዲታወስ በሱ እንድትታወስ አላህ ያደርጋል። ተርቢያ ሉቅማን አላህ ቁርአን ላይ የእሳቸውን ታሪክ በቁርአን ልጃቸውን እንዴት ተርቢያ እንደሰጡት አላህ ቁርአን ላይ ነግሮናል አይደል? እኛ ልጆቻችን ተርቢያ የምንሰጠው በምንድን ነው? ሉቅማን ልጃቸውን ሲመክሩ ወይዝ ቃለ ሉቅማኑ ሊብኒሂ፣ ሉቅማን ለልጁ ባለው ጊዜ አስታውስ፣ ለኡመት ነገራቸው። ወሁወ የዒዙሁ፣ እሱ እየገሰጸው እየመከረው ልጁን ያ ቡነይ፣ ልጄ ወይ ላ ቱሽሪክ ቢላህ፣ በአላህ እንዳታጋራ። ለምን? ኢነ ሽርከ ለዙልሙን ዐዚም፣
በአላህ ላይ ማጋራት የበደሎች ሁሉ ትልቁ በደል ነው፣ ታላቅ በደል ነውና በአላህ እንዳታጋራ ትልቁ ተርቢያ ነው። አቂዳው እንዲስተካከል አላህን በብቸኝነት እንዲገዛ ለአላህ ታማኝ ያልሆነ ለማህበረሰቡ ታማኝ ሊሆን አይችልም። አላህን በብቸኝነት እንዲገዛ ልጅህን የመጀመሪያው ምክር ይሄ ነው። ቁርአን እኮ እያስተማረ ሽርክን እንዲርቅ ተውሂድን እንዲይዝ አላህን በብቸኝነት ተወኩል እንዲኖር የአላህ ብቸኛ ባሪያ እንዲሆን አላህን ብቻ እንዲገዛ መምከር ለአንተው ጥቅም ስላለው ነው። ከዛ ቀጠሉ ወወሰይና الإنسان بوالديه ሰውንም በወላጆቹ ላይ በጎ እንዲያደርግ አዘዝ ነው፣ አደራ ነው። ሐመለቱ እሙሁ ወህነን አላ ወህኒን እናቱ ከድካም በላይ በሆነ ድካም አረገዘችው አለ። ወፊሳሉሁ ፊ ዓመይን ጡት መጣያው ሚተው በሁለት ዓመት ውስጥ ነው። አንሽኩር ሊ ወሊዋሊደይከ ኢለየ ልመሲር እኔንም ወላጆችን አመስግን መመለሻው ወደ እኔ ነው አለ። ወኢን ጀሃዳከ እናት አባትህ ቢከራከሩ አላ አን ቱሽሪከ ቢ ማ ለይሰ ለከ ቢህ ዒልሙን በዛው በእርሱ እውቀት በሌለህ ነገር ላይ በእኔ ላይ እንድታጋራ ቢያዙ ቢከራከሩ ፈላ ቱጢዕሁማ እንዳትታዘዛቸው። ማንም ይሁን ማንም አላህን ተቃራኒ ሆኖ ካዘዘ መታዘዝ የለም። ያ አላህ ወሳሒብሁማ ፊ ዱንያ ማዕሩፋ በዱንያው በመልካሙ ተኗኗራቸው። ከራባቸው አብላ፣ ከቸገራቸው አልብሳቸው። የሌላ እምነት እንኳን ተከታይ ቢሆኑ እናት አባት ሐቃቸውን ከባድ አደረገ። ወተቢዕ ሰቢለ መን አናበ ኢለይ አለ ወደ እኔ የተመለሰን ሰው መንገድ ተከተላል አላህ። ثم ኢለየ መርጂዑኩም ከዛም መመለሻችሁ ወደ እኔ ነው። ፈኡነቢኡኩም ቢማ ኩንቱም ተዕመሉን ትሰሩት በነበራችሁት ነገር ደግሞ እነግራችኋለሁ አለና ያ ቡነያ ሉቅማን ጀመረ ልጄ ወይ ኢነሃ ኢንተኩ ሚስቃለ ሐበት ሚን ኸርደሊን የመከሩት ነው ወንጀልን እንዲርቅ ልጃቸውን ሲገስጹት አለ ያ ቡነያ ልጄ ወይ ኢነሃ ኢንተኩ ሚስቃለ ሐበት ሚን ኸርደሊን እርሷ የሰናፍጭ ቅንጣት ያህል እንኳን ብትሆን አው ሰኽረ ፊ ሰኽረቲን በቋጥኝ ውስጥ አው ፊ ሰማዋት ወይ በሰማያት አው ፊ ልአርድ ወይ በምድር ውስጥ ብትሆን ያእቲ ቢሃ አላህ ያመጣታል። ኢነ አላህ ለጢፉን ኸቢር አላህ ሩህሩህ ውስጥ አዋቂ የሆነ ጌታ ነው አሉትና ወላ ቱሰዒር ኸደከ አኽላቅ ስነ ምግባር ሲሰጡት ወላ ቱሰዒር ኸደከ ሊናስ ጉንጭን በኩራት ከሰዎች አታዙር። ከኔ ስትባል የኩራት አመለካከት እንዳትመለከት አደብ ይኑረህ፣ ሰዎችን አክብር። ሉቅማን እየመከሩት ወላ ተምሽ ፊ ልአርድ መርሓ በምድር ላይም የተንጠባረርክ ሆነህ አትሂድ። ኢነ አላህ ላ ዩሒቡ ኩለ ሙኽታሊን ፈኹር አላህ ተንጠባራሪን ጉረኛን ሁሉ አይወድምና ወቅሲድ ፊ መሽይክ በአካሄድን መካከለኛ ሆን ወቅዱድ ሚን ሰውቲክ ከድምፅህም ዝቅ አድርግ። ኢነ አንከረ ልአስዋት ለሰውቱ ልሐሚር ከድምፆች ሁሉ አስከፊው ድምፅ ማለት የአህያ ድምፅ ነው አለ አላህ ሱብሓነሁ ወተዓላ። አትጩ። ሉቅማንን አላህ ልጃቸውን ሲመክሩ ያዘዙበት። እኛስ ኩራት እንዲመጣ አብሽር እኔ እኮ እየከፈልኩ ነው ማስተማር አንቀባራ ነው ማሳደግ አትበለው። ለሰዎች እንዲያዝን ንገረው። አንዳንድ ወላጅ ልጆቹን ትምህርት ቤት ይልክና አጥፍቶ እንኳን ወላጅ ሲባል ገንዘቤን ጠብ አድርጋ ነው እንደ ማስተምረው ምንድን ነው የምትሉት ይላል። እንዲህ ተርቢያ እንዲይዝ ሲመክሩ ሲያደርጉ አንተም እንድታግዛቸው ሲጠሩ አንተ በላ እንዲሆን ታደርጋለህ እንጂ እንደ አባት ይባላል። ቂሳውን ታውቁታላችሁ። ልጅ አስቸገረና ጥያቄ ተጠየቁ ያልሆነ መልስ ሲመልስ ወላጅ አምጣ ተባለ። ወላጅ ይዞ መጣ። ለምንድን ነው ወላጃችሁ እንዲመጣ አደረጋችሁት? አይ ጥያቄ ስንጠይቀው ያልሆነ መልስ ሰጠን። ምንድን ነው ጥያቄው? እስቲ በፊት ለፊት ተጠይቁት። ከነቢያቶች እስቲ አንዱ ነቢይ ጥቀስ ሲባል ምን አልክ ሲሉት ልጅ ፊራውን አለ። አባትም ጃሂል ነበርና አለይሂ ሰላም አብሮት እንደዚህ ሞዴል ነበር።
አጋዥ መሆን የለብህም። አጠፋ ቅጣው። ተርቢያ ላይ እያገዙህ ነው። አንድ አውሮፓ ላይ የተከሰተ ታሪክ ልንገራችሁ፣ 2 ታሪኮች። አንደኛው ምን ትሞት ትፈልጋለህ ተባለ ትምህርት ቤት ላይ። ይህ ልጅ ሰሃባ አለ። ሰሃባ ግራ ገባቸው፣ አዲስ ስም ሆነባቸው። ያው ሰሃባ መሆን የሚችል ማንም የለም፣ ግን የልጁ ግቡን አላችሁ። ይህም ጭንቀቱ ሰሃባ። ለምን? ከሙስሊም ቤተሰብ ያደገ ልጅ ነው። ምንድን ነው ሰሃባ? እናቴን ጠይቂያት አለች። ሴት ነበረች አስተማሪ። ጠየቀቻት፣ ሰሃባ ምንድን ነው? ሰሃባ ማለት ይሄ ነው። ያንን ሰሃባ ያ ምርጥ ትውልድ ያን የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች የሰሩት ዝናው ልዩ ነው። የሰሃባ ሐቂቃ። እቺ አስተማሪ ወደ እስላም ተሳበች። ባሌንም አናግርልኝ፣ ባለሽ ደግሞ ባለቤቴ ነው የሚያናገረው። ባሏን አናገር፣ እሱንም ወደ እስላም ሳበ። በየትኛው ልጅ? በዚህ በእስላም ተርቢያ ባደገው ልጅ። ወላሂ ለራሳችን ነው ጥቅም። ዛሬ አውሮፓዎቹ የእናት ቀን የአባት ቀን እያሉ አንድ ቀን ያከብሩና ለእናትና ለአባት አንድ ቀን ሰጥተው ያንን ሱናም የሀገሬም የእኛም ህዝብ ተሸክመው እነሱ ያመጡልን ያራገፉልን የሚቀበል ማህበረሰብ ነው ያለው። ይቀበልና የእናት ቀን ይልና ሰልፊ ፎቶ ይነሳል። ምን ይላል? በአላህ እናት አባት አንድ ቀን ያላቸው ሁሌም ቀናቸው እኮ ነው። ሁሌም ሐቃቸው ሊከበር ይገባል። ኢስላም ነው ያዘዘው። ከአውሮፓ የመጣ ወንድም ሲነግረኝ ምን አለ? ፈረንጆቹ የእናት ቀን የአባት ቀን ብሎ ያከብሩና አንድ ቀን ይሰጣሉ አለ። ከዛ ውጭ ዞር ብሎ ያቸዋል። እንደውም ልክ እናት አባታቸው እድሜያቸው ሲሄድ ሲጃጁ የአረጋውያን ማስቀመጫ አለ። የዓመት ይከፍልና እዛ ያስቀምጣል እንዲንከባከቡለት። እኛ ላይፋችንን ንቅጭ ይላል። ሱብሃንአላህ። ኋላ ፈረንሳይ ላይ የተከሰተን ታሪክ ሲነግረኝ ምን አለ? አንድ የሙስሊም ቤተሰብ ልጆች እናት በእድሜ የገፋች አሮጊት እናት ልጃቸውን ምን ታደርግ ነበር? እየመጡ ይንከባከቧታል። ዛሬ ወንዱ ይመጣል፣ ነገ ሴቷ እየመጡ ሲንከባከቡ አንድች ወጣት አውሮፓ ሴት እነዚህ ምንድን ናቸው በየጊዜው የሚመጡት? ልጆቼ ናቸው። ልጆችሽ ስራ የላቸውም እንዴ? ከእናት ከአባት ጋር ጊዜ ማሳለፍ ስራ ፈት አድርገው ስራ የላቸውም እንዴ? ኧረ አላቸው። እና በዚህ እድሜ በገፋ ሰዓት እስላም እኔን እንዲንከባከቡ አጥብቆ ያዛቸዋል። የእስላም አስተምሮ ይሄ ነው። ነው አይደል? አላህ ምን አለ? ከባድ እድሜ ላይ እኮ ሐቃቸውን አከበደው። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይን ኢሕሳና። ጌታ አላህ ወሰነ፣ አዘዘ፣ ፈረደ። ምን ሲል? አላ ተዕቡዱ ኢላ ኢያሁ፣ እሱን እንጂ ለሌላ ማንም እንዳትገዙ፣ ለማንም እንዳትሰግዱ፣ በማንም እንዳትመኩ፣ እሱን ብቻ ተገዙ። ወቢልዋሊደይን ኢሕሳና፣ በወላጆቻችን ላይ መልካም ዋሉና አለና ኢማ የብሉገነ ዐንደከ ልኪበራ አሐዱሁማ አው ኪላሁማ፣ ምናልባት አንተ ዘንድ ዐንደከ ልኪበራ፣ ሱብሓነላህ፣ እድሜያቸው ሄዷል። ወጣት ሆኖ ጎልማሳ ሆኖ አላለም አላህ። እድሜያቸው ሄዶ አንተ ዘንድ ካገኘሃቸው ከደረስክ ፈላ ተቁል ለሁማ ኡፍን ወላ ተንሃርሁማ፣ አንዳቸውን ወይ ሁለታቸውን ካገኘ ፈላ ተቁል ለሁማ ኡፍን፣ ኡፍ እንዳትል። ቁርአን ላይ የተጠቀሱ ትልቁ ስድብ አላህ ይጠብቀን። ዛሬ እናቴን ኡፍ ብላት እኮ ማሻአላህ እኔ ሷሊህ ነኝ። ለምን? ከኡፍ ውጭ አለ አይደል እንዴ? አላህ ይጠብቀን። ቦክስ አለ አይደል እንዴ? ሚገርፍ አለ አይደል እንዴ? ሚያመናጭቅ ሚሳደብ አለ አይደል እንዴ? ያልተማርሽ ሚላል። ሳትማር ያስተማረች፣ ሳይማር ያስተማረ፣ ድንጋይ ተሸክሙ ስንት ስቃይ እያለ ያስተማረ ነው ወላጅን እንዲህ ስትለው አላህን አትፈራ። ኡፍ እንዳትሏቸው፣ ወላ ተንሃርሁማ፣ እንዳታመናጭቋቸው። ወቁል ለሁማ ቀውለን ከሪማ፣ መልካም የሆነ ንግግር ተናገሯቸው። አላህ ይህች አውሮፓ ሴት ይህ ነው እስልምና አስተምሮ ተብሎ ሲነገራት ታዳጊ ልጅ ነበራት። ብልጥናታ ልጇን መስጊድ ላከችው። ሼኽየው ኬት መጣ? እናቴ ናት የላከችኝ። እናቴት አካባቢ ናት? እዚህ መስጊዱ በር ላይ ቆማለች። ሼኽየው ወጥተው እናትየውን አናገሯት። ልጅሽን አንቺ ላክሽው? ለምን? እናንተ ጋር እንዲያድግ እስላምን እንዲማር ፈልጌ። በምን ምክንያት? ጎረቤቴን ተመልክቻለሁ። በእድሜ የገፋች አሮጊት ልጆቿ ሲንከባከቧት አይቻለሁ። የዚህ ደግሞ አስተምሮ የእስልምና የቁርአን አስተምሮ መሆኑን ነግራኛለች። እኔም ነገ እድሜ ሄዶ አርጅቼ ልጄ እንዲወረውረኝ ስለማልፈልግ በሱ እንክብካቤ ውስጥ መሆን ስለምፈልግ እስልምናን እንዲማር እፈልጋለሁ።
ተርቢያ ስናስተምር ጥቅሙ ለኛ ነው። ስለዚህ ስጠቀልለው አሁን ወቅቱ ክረምት ነው አይደል? በዚህ ክረምት